ልዩ ቃለ ምልልስ ከፖለቲከኛ ጀዋር መሐመድ ጋር አትፈርስ ምን አመጣው ብልጽግናን ለመቀላቀል ሐሳብ አቅርበው ነበር። ብልጽግና እኮ የሚባል ፓርቲ የለም። ከቅርብ ጊዜ ወዲህ ደግሞ ጭምት እንብዛም ሐሳቦችን በአደባባይ የማይገልጹ ሆነዋል። ያስፈራሩኝ ይመስልኛል። የነበረውን የኢህአዴግ አገዛዝ መለወጥ ትክክለኛ ነበረ። if we have to do it I would do it gladly again። በተለይ ደግሞ የእርሱ አይነት የፖለቲካ አስተሳሰብ ሀገርን አያድንም። እኔ ሚና አልባ ብሆን ደስ ይለኛል። ወቅታዊ የሀገራችን የፖለቲካ የምጣኔ ሀብት ፈተናዎች፣ የዲፕሎማሲ ቁመና፣ ሀገራዊ ሰላምና መረጋጋትን በተመለከቱ ሐሳቦች ላይ በማተኮር ከፖለቲከኛ ጀዋር መሐመድ ጋር ጋዜጠኛ ሊዲያ አበበ ያደረገችውን ቃለ ምልልስ በአሃዱ ሬዲዮ 94.3 በአሃዱ ቴሌቪዥንና በአሃዱ ዩቲዩብ ገጽ በቅርብ ቀን እናቀርባለን። አጠቃላይ የኢኮኖሚ ማሻሻያውን በመልኩ ቃኘት ማስራት የሚባል እኮ ቀረ። ለምንድን ነው የታገልኩት የሚል ነገር ግን ወደ አእምሮ መጥቶ ያቆም። አሁን ላይ ያለንበትን ወቅት ሲያዩ የኦሮሞ ማህበረሰብ የታገለው አማራው እንዲገፋ ትግሬው እንዲገፋ አይደለም ነው። ትግሬንና አማራን ገፍቶ የሚደላደል ኦሮሞ ሊኖር አይችልም። መጽሐፉ ላይ አልጸጸትም የሚል ነው ርዕሱና አይጸጸቱም። ያሰብኩት ይቅርታ መጠየቅበት ምንም ነገር የለም። ስራ አስተምሮት ነው። የአሃዱ ሬዲዮና ቴሌቪዥን የዩቲዩብ ገጽን ሰብስክራይብ በማድረግ ወዳጅነታችሁን በማጠናከር ሙሉን ቃለ ምልልስ ይከታተሉ።